እኔም እወዳለሁ። ይቅርታ እግዚአብሔር ይስጥልኝ። አቋረጥኳችሁ። ኧረ ኖ ምንድነው? ፈላጊ አይደለም። እኔ እንደውም ልሸልማችሁ ነው የመጣሁት። ኧረ እና ምንድነው? ፍቅረኛ በጥፊ ከመታት ይሄንን 1000 ብር እሸልመዋለሁ። ሂድ። ይሄ መቀላላል እንዴ? ምታይ፣ ችግር የለውም ምታይ። ፍቅር ምንድነው? እናንተ ተኛቃለሁ። ችግር የለውም ምታይ። 1000 ብር እኮ ነው። ችግር የለውም ምታይ። ሂጂ። ምን ታስመሳይ ነሽ አንቺ? እኔ እርሚነኝ አንቺ ለ1000 ብር ብዬሽ አንቺን መመታሽ? ሂጂ። ምን አይነት ሰው ናት? እኔ ነኝ አንቺ ለ1000 ብር ብዬሽ አንቺን መመታሽ? እኔ ፍቅር እኮ ልፈትን ብዬሽ ነበር። ለገንዘብ ልትመታኛለህ አትመታኝም ብዬሽ ነበር። እንዴ እኔ ነኝ አንቺ ለ1000 ብር ብዬሽ አንቺን መመታሽ? እንዴ በጣም እኮ ነው የምወድሽ። እወዳለሁ። እንዴ ወላካሎ እሺ እደውላለሁ። ምን አይነት ነው? ጌታ ያማህ። በጣም ይቅርታ። ይቅርታ አልኩሽ። ሽጋራ ሰላም ነው አባ። ስራ ለመቀጠር ፈልጌ ነበር። ሰላም ነው። ሰላም ተቀመጭ። እንዴ ቅድም እኮ ይቅርታ። ችግር የለውም። እኔ ቅድምም ረስቼዋለሁኝ። ምን ስራ ለመቀጠር ፈልገሽ ነው? ኦኬ። እዚህ ስራ ለመቀጠር ሲመጡ የሆነ የተለየ ችሎታ አሳይተው ነው የሚቀጠሩትና እስኪ 3 እንደ ድመት ጩሂ። እንደ ድመት? እንደ ድመት 3 ጩሂ ማለት ግዴታ ነው። እዚህ ለመቀጠር ሲመጡ እንደዛ አሟልተው ነው የሚቀጠሩት። ሚያው እስኪ ሚያው። አልቻልሽም። እስኪ ለየት ያለ ነገር እስኪ እንደ በግ ድገሚ። እንደ በግ ጩሂ። በስመ አብ። ውጭ ወድቀሻል። ኧረ ወድቀሻል። አልተሳካም። እንደ ግመል ብትቺ ቢያንስ የተወሰነ ቀጥርሽ ነበር። እንደ ግመል ውጭ። ወድቀሻል። ሰላም ነው ማ? እዛ ጋር የሆነ ልጅ እየጠራሽ። እኔ እንጃ፣ እዛ ጋር የሆነ ቀይ ልጅ እየጠራሽ። አንተን ይፈልጋል። እንዴት ነሽ? አሁን እኔ የፈለኩሽ እዛ ጋር ያያያችሁ ነበር። ጓደኛዬ የሚገርምሽ የድሮ ፍቅረኛዬ ነበረችና ቺት አድርጋብኝ አሁን ተለያይተናልና ሳያችሁ በጣም የሆነ አሰብኩ ማለት ነው። ለምን አላስቀናትም ማለት አዲስ ፍቅረኛ ያን ብለሽ ለምን ጓደኛሽ እንዳስቀናት ነበር? እንደዛ በፍጹም አይደለም። አረ ተባባሪ አላደርግም እንጂ። እሺ ቆይ ተረጋጊሽ። ይሄ 2000 ብር ነው። እኔ እሷን ለማናደድ የማላደርገው ነገር የለም። ይሄን የሻይ ነው። ይሄን ያዡና በእናትሽ ላናዳት በእናትሽ። እኔ ግን ለብሩ ብዬ አይደለም እኮ ችግር የለውም። በእናትሽ በቃ አዲሱ ፍቅረኛዬ ነው ምናምን ብለሽ ታስተዋውቂኛለሽ። በቃ ቅጥል ላረጋታለሁ። እሺ ናሽ በቃ ልቸገርልህ። እሺ ቆንጆ። አዲስ ፍቅረኛዬ ሰላም ነው። ኤርሚያስ እባላለሁ። ጓደኛሽ ነች? ጓደኛዬ። ሰላም ነው። እንዴት ነሽ? አማን የኔ ቆንጆ። ወይ ደህና ነሽ? በጣም ነው የምወድሽ ታውቂያለሽ። እኔም በጣም ነው የምወድሽ። እናስ ሁሉ ሰላም አለሁልሽ። ጠፋሽ እኮ ማታ ደውላለሁ ብለሽ። ማታ እንቅልፍ ወስዶኝ። ኧረ እባክሽ የምር ትወጂኛለሽ የኔ ቆንጆ? በጣም ነው የምወድሽ። በጣም ነው የምወድሽ እኔ ጣፋጭ። ስሚኝማ ወዴ በኋላ መመልስልሽ 2000 ብር ይኖርሻል? 2000 በኋላ መመልስልሽ 2000 ብር ካለሽ በኋላ መልስልሻለሁ። እንዴ ይፈልጋል? 2000 ብር ስጪኝና በኋላ መልስልሻለሁ። እሺ የኔ ቆንጆ። ደግሞ አምሮብሻል ታውቂያለሽ። እሺ የኔ ቆንጆ አመሰግናለሁ። በቃ ይመቻችሁ። አረብሻችሁ የኔ ቆንጆ። ቻው በቃ እወድሻለሁ። ቻው በቃ እሺ። ቻው የኔ ቆንጆ ባይ። የስ የኔ ቆንጆ አንተ ችጋራ እንዴት ነሽ? ምንድነው እንደዚህ አጣርፍ የጠራሽ? ችጋራ ማላለችም። ስሚ ሰርፕራይዝ ለማል ጫማ ገዘውልሽ። ይገርማል። ዛሬስ ሞልቶልህ እንዴት ገዛህልኝ? ይገርማል። ምን ላድርግልሽ ነው? ስሚ እንዴ አትወርዱ ለኪው እንጂ ባለሱቁ ከሚገርምሽ ከጠበባትም ሆነ ከሰፋት እንደመልስልህ አሁን ነው ይዘውና ነው ያለው። ምን ልታደርግ ነው? ለኪው እንጂ እንዴ በጭራሽ እንዴ ይሄ እኮ ሲጀመር አውቀዋለሁ። ይሄ ጫማ 43 40 እንዴ ምን ሆነሽ ነው? ከጠበባት እንትን ብሎ ይበቃኛል እኮ ያልኩ ነበር። ጭራሽ ሁለት አይነት ካልሲ በክርስቲያን ሸፍነሽ ነው ያልኩሽ። አይደለም እኮ አጥቤው አልደረቀልኝ እኮ ነው ካልሲ አልደረቀውልሽ። ስለዚህ በቀደምነት የመጣሽለታ ኮሽ ሲል የሰማሁት ማዳበሪያ አድርገሽ ነው የመጣሽው። ማዳበሪያ አይደለም እና ታዲያ ፔስታል ነው። ፔስታል? አዎ። አንቺ ሙጀሊያም ወደሽው
ቆንጆናት ነበር። ያ በጣም አሪፍ ቆንጆናት ነበር። እሺ አጠቃላይ ሂሳባችን ስንት መጣ? 2100 ኧረ በስመ አብ አጋጣሚ ስልክ ያልዘጋም እንዴ? ባትሪ ዘጋ። ችግር የለውም ታዲያ ስልክ ተዘጋ። አስቸገርኩሽ በጣም እንዴ ነው። ሶሪ በጣም ዛሬ እንግዲህ አጋጣሚ በኪሴ ደግሞ ብር አልያዝኩም። ቻርጀር ይዣለሁ እሱ ጋር አለ። እዛች ጋር እዛ ጋር ላድርጋ። እዛች ጋር እንዴ የስ የታባቷ መብራት ጠፋ እንዴ! ምን አይነት አጋጣሚ ነው? ለካ ተሰከው መብራት አይሄድም። በቃ ጓደኛ ጋር አስደውይኝና ገንዘብ ልጅ ለምን ይያለ ምን ሆነሃል? አንቺ ላስከፍልሽ? ኧረ በስመ አብ አንቺ ላስቸግርሽ? አመሰግናለሁ። መብራት አይደለም። አመሰግናለሁ የኔ ወርቅ። እማ ሂሳብ ነው የወሰድሽ? ፓወር ባንክ አለ ቻርጀር ግን አክፈል እንዴ! ፓወር ባንክ ይዘሻል እንዴ? አንቺማ እኔን ለማስከፈል ጄኔሬተር ራሱ አይጠፋሽም። የታል? ሌላ ነገር ምንም ነገር አልልሽም። ድፍት ያርግሽ ይዝጋሽ። ያሳማ መጣ ሲያስጠላ። ምግብ ሲይዝ ነው እንደሚመጣው። ይሄ ደግሞ አትበላታል አንተ ውሻ። ሀብታም ልጆች ትጋ በቃ እዚህ የሀብታም ልጅ እንዳለ ይሰባሰበና አይነኩትም እኮ ራሱ ልትበላው እንዳይሆን ሲያስጠላ። እና ምን ላደርገው ነው? የወደቀ ነገር እኮ ነው። ወዲና ማል ሲያስጠላ። ምን አይነት ሰው ነው? ምንም አያመኝም። ያገኘውን አትብላ። አትብላ ሲያስጠላ። ያማል ብዬ ነው እኔ ለራስ ነው ሲያስጠላ። አያመኝም። ሀበሻ እኮ ነኝ። ረሳው ሀበሻ። እሺ አንዴ አብረን እንታማ። አንዴ አጉርሰኝ ሲያስጠላ። ያመኛል አልኩም እንዴ? እኔ በቃ አንተ ያማል። አንዴ አጉርሰኝ በቃ። ያመኛል ብለሃል። አንተ የራሴ ነው አስቀምጨው። ወዲያም ሂድቀል ጅብ ያገኘውን ነው የምትበላ። አጠቃላይ አሳማ ነህ። ለአንተ ስል እንትን ልበል እንዴ? ጅብ ሲያስጠላ። እንዴት እንደዚህ ሊሆን ይችላል? ቆይ ለምን? እንዴት? ለምን? ስሚ ይቺን ቺክ ለምን ፕራንክ አናደርጋትም? ስሚ እንቺ ወሆን ያዥና እዚህ ጋር ጠብቅኝ። እሺ እንዴ አባት ምንድነው? ውሃዬን አምጣው እንጂ ምንድነው አባት? ኧረ ውሃዬን አምጣው እባክህ አምጣው። እባክህ ሰማኝ። ምንድነው? የራሴ እኮ ነው። ነው አይደለም ነው እኮ አይደለም። እና ምንድነው? ከፍቶኝ ስለነበር መርዝ ጨምሬበታለሁ። ለምን ጠጣው? መርዝ አፈሩ ይክለል ነፍስህን በገነት ያኑርል ከደጋጎቹ ጋር መንግሥተ ሰማያት ያውርስ። ቆንጆ ምሳ፣ አሪፍ ምሳ። እንሂዳ። ሰው መስፍኔ ወንድም ጥላ እንዴት ነህልኝ? እሺ አማን ነው መጣው። እንዴት እንደዛ ታደርጋለህ? አይሆንም እኮ ምን እየሆናችሁ ነው? ሂሳብ እየከፈልሽ ባልሆነ ችግር አለ። ኧረ በስመ አብ ምን እያለሁ ነው የምትከፊው? እኔ እያለሁ ነው ትከፊያለሽ? ኧረ በጣም ያናደርሽ። ተቀይሜሻለሁ በጣም እንዴት እንደዚህ አንተ እንደዚህ ከምትሆን ይኸው 1200 ነው ይሄ። አንቺ አዩና እሱ ትራንስፈር አይሻልም ከምትጣ እንደዛ። ይሄ እዛ ጋር ጠብቂኝ፣ መጣሁ ልክፈለውና ትራንስፈር ይልሽ ጠብቂኝ። እሺ 1000 ኧረ ምን አይነት ሰው ነህ? ማን ጠራህ? ሽቃባች አንተም ብያለሁ። አንተን ጠራህ ነው ሆይ ምን አገባህ? አንተም ብሎ አስተናጋጅ አንተን አዋረድከኝ። ያዘው ይሄን ስልክ ነገ አመጣልሃለሁ፣ ብሩ ትመልሰዋለህ። ይሄኛው አይሆንም ማለት ኧረ ይሄ ደስ አይልም። በእናትሽ እንዳዲስ እንነሳ። እሺ ይሄ ደስ ይላል። ይሄ ቆንጆ ቆንጆ እንዴ ማን ነው የሚለው? ውሽማዬ አንቺ አስመሳኝ፣ አንቺ ካዲ። አፈቅርሃለሁ እወድሃለሁ የምትይኝ ዋሽሽ ነበር። ድሮም ጠርጥሬሽ ነበር። አንቺ አስመሳኝ አፍንጫሽን ማለት ነበር። ውሽማዬ በእኔ ላይ እየደረብሽ። ኧረ ማን ነው የሚታመነው? ራስ ነው እና ምን ውሽማዬ ስላለ ልጠረጥርኝ ባልሆነ ገና ለገና ውሽማዬ ስላለ እኔ ተረጠረው እና ምንድን አንተ አስመሳይ ነሽ። በጣም አስመሳይ ነህ። ምን ውሽማዬ ስላለ ገና አልጠረጥርኝ? ምን እኔ ሌላ ውሽማዬ የእኔ ጉር ነው።
እማ ይሄ አዲስ ሙዚቃ ያልኩሽ እኮ ይሄን ደስ አይልም? ሙዚቃው ታገል ለኔ ጊዜ ብትሰጠኝ ያሻል። ምንድነው አብረን እያሳለፍን አይደል እንዴ? ምንድነው አንቺ ደግሞ ቦኖ ባልሆነ አትጨቃጨቂ እስኪ እንዴ? አክስቴ ደወለች። ምንድነው? ሄሎ አክስቴ። ፍቅር እቤት ማንም የለም ተሎና። እሺ አፍጥነው። አሁን ነው? አዎ ቤት ና ተሎ በል። የት ሆስፒታል? ከዛ ጅላጅል ሚስት ጋር ሆነ ነው ሸውደሃት ና ተሎ አፍጥነው። መጣው አሁን ነው ሆስፒታል መጣው። ሆስፒታል መሄድ አለብኝ። አክስቴን አሟታል። በእናትሽ ቾ መሄድ አለብኝ። ቆይስ ተቀረቀረ። ምንድነው? ያችንም እያልኩኝ ዘንድሮ ይሄው አመለጠችኝ ይችን የመሰለች ቀበሮ። አይ ፍቅር ከንቱ። ለነገሩ ያችኛዋ ሳታመልጠኝ ተብሎ ልሂድ።